በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን። ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ነው የመጣሁት እንግዲህ በአርሲ ሀገረ ስብከት ላይ በተፈጸመው የምእመናን ጭፍጨፋ ያለኝን ሀሳብ ጥቂት ነገር ለማለት ነው። በእነዚህ ምእመናን ላይ ወይም በእነዚህ በቤተ ክርስቲያኒቱ ልጆች ላይ የተፈጸመው ግድያ የተፈጸመው ጭፍጨፋ አዲስ አይደለም። ትላንትም የነበረ ነው። ትላንት ወዲያም የነበረ ነው። ለ2000 ዘመን ያክል ጊዜ ቤተ ክርስቲያን ልጆቿን በሰማዕትነት ስትገብር ነው የመጣቸው። መከራው ቢያሳዝነንም ጭፍጨፋው ቢያሳዝነንም የተለየ ነገር አይደለም ብዬ ለመናገር ምንም የሚያሳፍር ነገር የለም። ትላንት ወንድሞቻቸው በተገደሉት አገዳደል ነው። ወንድሞቻቸው፣ እህቶቻቸው፣ አባት እናቶቻቸው በሞቱት አሟሟት ነው የሞቱት እነዚህ ኦርቶዶክሳውያን። እኔ ግን አዲስ ነገር የሆነብኝ መሪዎቻችን በዚህ በመሪነት በቤተ ክርስቲያኒቱ መሪነት ውስጥ ያሉት አባቶች ዝም ማለታቸውና ማስተባበያ መስጠታቸው ነው። የትላንት አባቶቻችን ልጆቻቸው ሲገደሉ፣ ልጆቻቸው ሲሰደዱ፣ ልጆቻቸው መከራ ሲቀበሉ ስለ ልጆቻቸው ያዝናሉ፣ ስለ ልጆቻቸው ይተክዛሉ፣ ለልጆቻቸውም ትልቅ ቦታ ነበራቸው። እጅጉን እንግዳ የሆነብኝ ልጆቻቸው ሲገደሉ ማስተባበያ የሰጡ ሰዎች ናቸው። ልጆቻቸው ሲሰደዱ ኦርቶዶክሳውያን ሊሆኑ ላይሆኑም ይችላሉ የሚል ቃል ከአንደበታቸው ማውጣታቸው ነው አንደኛ። ሁለተኛ በጣም በርካታ አባቶች አሉ። ቤተ ክርስቲያን ወዳ ፈልጋ የሾመቻቸው በቤተ ክርስቲያኒቱ ውስጥ ያሉ አባቶች አሉ። ለምንድን ነው የማይጮሁት? ልጆቻቸው ሲገደሉ፣ ልጆቻቸው በተኩላ ሲበሉ፣ በጎቻቸው ሲበተኑ፣ መንጋው ሲሰቃይ፣ ሀብቱ ንብረቱን ሲያጣ፣ አንገቱን በቢላዋ ሲቆረጥ ሲታረድ ለምንድን ነው ዝም ያሉት? አዲስ የሆነብኝ ጉዳይ ነው። የምእመናን ሞት እንደው የአማኞች የክርስቲያኖች ሞት እንደው ትላንትም የነበረ ነው። ትላንትም የነበረ ነው ብለን ግን ነገም መቀጠል አለበት ብላ ቤተክርስቲያን አታስተምርም። ዛሬም መቀጠል አለበት ብላ አታስተምርም። እነሱ ሰማዕትነትን አግኝተዋል። በእግዚአብሔር እቅፍ ይቀመጣሉ። ከቅዱሳን ሰማዕታቱ ጋራ ይደመራሉ። ቤተ ክርስቲያን ትላንት መከራ ተቀብላ ስለመጣች ስትገደል ትኖር የሚል ሕግ ግን የለም። ለምንድን ነው የምንገደለው? ለምንድን ነው የምንሰደደው? ኦርቶዶክሳውያን ስለሆን፣ ክርስቲያኖች ስለሆን፣ እግዚአብሔርን ስላመን፣ በአንድ እግዚአብሔር ስለተመካን ለምንድን ነው የምንገደለው? ለምንድን ነው የምንገደለው ብሎ ጥያቄ መጠየቅ እኮ መብታችን ነው። የጠየቁት ሰዎች ለምንድን ነው የሚሸማቀቁት? ለምንድን ነው የሚያፍሩት? ለምንድን ነው ዛቻና ማስፈራሪያ የሚደርስባቸው? ለምን ትገድሉናላችሁ ማለት ፖለቲካ አይደለም። ለምን ትገድሉናላችሁ ማለት አበበን ከበደን መንካት ማለት አይደለም። ለምን ትገድሉናላችሁ ነው እያልን ያለ ነው። ለምን እንገድላለን ነው። መብታችን ይከበርልን ነው። ኦርቶዶክሳውያን በሄዱበት ሁሉ እንዲገደሉ የተፈረደባቸው ናቸው ወይ? 2010 ላይ የተፈጸመውን እናስታውሳለን። 11 ላይ የተፈጸመውን እናስታውሳለን። በተለያዩ ጊዜያት ኦርቶዶክሳውያን ሳይሞቱ ሳይሰደዱ ሀብት ንብረታቸውን ሳይዘረፉ ውሎ ባያድሩም አሁን ግን እየከፋ መጥቷል። ምእመናን በሃይማኖታቸው ይገደላሉ። አገልጋዮች በሃይማኖታቸው ይገደላሉ። የሆነ ዘር ይሰጣል፣ የሆነ ጽንፍ ይሰጣል። ለምን ይገደላሉ ብሎ የተናገረውም የሆነ ጽንፍ ይሰጣል፣ የሆነ ዘር ይሰጣል፣ ወይም ወደ ሆነ ፖለቲካ ይጠጋል። ፖለቲካ አይደለም ለምን እንገደላለን ማለት። እኔ በምስራቅ ሁኜ በምዕራብ ላለው ምእመን ካላዘንኩኝ ኦርቶዶክሳዊ አይደለሁም። ሰሜን ላይ ያለው ኦርቶዶክሳዊ ደቡብ ላይ ያለው ኦርቶዶክሳዊ ሰሜን ላይ ላለው ኦርቶዶክሳዊ የማያዝን ከሆነ እሱ ኦርቶዶክሳዊ አይደለም። ኦርቶዶክሳዊነት ማለት ህብረት ነው፣ ድርገት ነው፣ አንድነት ነው። አንዱ ለአንዱ መራራት ነው። አንዱ ለአንዱ ማዘን ነው።
አንዱ ስለ አንዱ መጨነቅ ነው። የአንዱ ስደት የኔ ስደት ነው። የአንዱ መከራ የኔ መከራ ነው። የአንዱ መዘረፍ የኔ መዘረፍ ነው። የአንዱ መሞት የኔ መሞት ነው። ህንጻ ቤተ ክርስቲያን ሲቃጠል ምንጫጫሁ ሰዎች፣ እኛ የሰራነው ህንጻ ቤተ ክርስቲያን ሲዘረፍ ስንጫጫሁ ምንውል ሰዎች፣ ለህንጻ ቤተ ክርስቲያን ስንለምን የምንውል ሰዎች፣ ስናስተባብር የምንውል ሰዎች ለአንድ ምእመን ነፍስ እንዴት ነው መጨነቅ ያቃተን? አንድ ምእመን ሲኖር እኮ ነው ቤተ ክርስቲያን መኖር የምትችለው። ህንጻ ቤተ ክርስቲያኑ እኮ የምእመኑ መገልገያ እንጂ ህንጻ ቤተ ክርስቲያን ራሱ እኮ አይጸድቅም። ህንጻ ቤተ ክርስቲያን እኮ ሰማይት አይሆንም። የሰማይት መቀበሪያ፣ የሰማይታቱ መሰብሰቢያ ነው። ሰማይታት መፍጠሪያ ነው። የምእመናኑ የመንጋው ማደሪያ ነው። ምእመናኑ ከሌለ ቅስና ወዴት አለ? ምእመናኑ ከሌሉ መምህርነቱ ወዴት አለ? ድቁና ወዴት አለ? ጵጵስና ወዴት አለ? ኤጲስቆጶስነቱ ምንኩስና ወዴት አለ? መሰረቶቻችን እኮ ምእመናን ናቸው። የአብዛኛዎቻችን ወላጆች ምእመናን ናቸው። በእንተ ስማ ለማርያም ብለን ለምንን ያደግንባቸው ምእመናን ናቸው። እኛን ተስፋ የሚያደርጉ ምእመናን ናቸው። እኛ በሁለት መንገድ እንጠየቃለን፣ እነሱ በአንድ መንገድ። እነርሱ አልሰራችሁም ተብለው፣ እኛ ደግሞ አልሰራችሁምም አላሰራችሁምም። ምእመናን አልተጠበቃችሁም አልጠበቅ አላችሁ ተብለው ይጠየቃሉ። እኛ ደግሞ አልጠበቃችሁምም ራሳችሁም አልተጠበቃችሁም ተብለን እንጠየቃለን። ለምን ይሄንን መገንዘብ ያቃተን? እረኛ ማለት ራሱን ከተኩላ ከነብሩ ከቀበሮ ታድጎ መንጋውንም የሚታደግ ነው። እረኞች በምእመናን ዘንድ የሚፈሩ የሚጠረጠሩ ከሆኑ በጎች እንዴት ይቀርባሉ? እየፈሩን እኮ ነው፣ እያመኑን እኮ አይደለም። የሚስሉን ስዕል አስተውላችኋል? ትክክል ናቸው እያልኩ አይደለም። እኛ የምንሄድበት መንገድም ትክክል ስላልሆነ ነው። መስተካከል ያለበት ነገር መስተካከል ስላለበት ነው። ለምንድን ነው ስለ ቤተ ክርስቲያን ብለን የማንሰራው? ስለምኑም ስንነታረክ የምንሆን ሰዎች ምእመናን ተገደሉ ሲባል ለምንድን ነው ወጥተን የማንናገረው? እድል ያለው ይጻፍ፣ እድል ያለው ይናገር፣ እድል ያለው ያስተምር። ስጦት እንደ ስጦታው፣ እንደ አቅሙ፣ እንደ ሁኔታው። ዝምታው ግን ከየት የመጣ ነው? የኛ ዝም ማለት ቤተክርስቲያን ዋጋ እያስከፈላት ነው። የአባቶቻችን ዝምታ ምእመናን ዋጋ እንዲከፍሉ እያደረገ ነው። አርሲ ያሉት ምእመናን የኛ ልጆች ናቸው። በተለይ አርሲ አካባቢ ያልሆናችሁ ምእመናን፣ አርሲ አካባቢ የሌላችሁ አገልጋዮች፣ መሀል ከተማ ላይም ያላችሁ፣ ዳር ድንበሩ ላይም ያላችሁ፣ በውጭ ዓለምም ያላችሁ ከነሱን የደረሰ እንጂ ከኛ አልደረሰንም ብለን እንዳናስብ። የኛ አይኖች ናቸው፣ የኛ ጆሮዎች ናቸው፣ የኛ አፍንጫዎች፣ የኛ ህዋሶች ናቸው። በአንድ ክርስቶስ ራስነት፣ በአንዲት ቤተ ክርስቲያን ህዋስነት እንደ አንድ ልብ አሳቢ፣ እንደ አንድ ቃል ተናጋሪ ሆኖ የሚኖሩት ናቸው ኦርቶዶክሳውያን የሚባሉት። ኦርቶዶክሳዊነት ማለት ድርገት ነው፣ አንድነት ነው። ምእመናን ለአባቶች ያስባሉ፣ አባቶች ለምእመናን ያስባሉ። ምእመናን ለአባቶች ይታዘዛሉ፣ አባቶች ምእመናንን ይጠብቃሉ። በእውነቱ እጅጉን ነው የሚያሳዝነው። ለምን እንደማይጮሁ አለመጮሁ ብቻም አይደለም፣ ማስተባበያ ለምን ይሰጣል? ተገድለዋል አይደል? በኦርቶዶክሳዊነታቸው ነው የተገደሉት እያሉ አይደል? እየጮሁ አይደል የተረፉት ሰዎች? በኦርቶዶክሳዊነታችን ነው የተገደልን እያሉ አይደል እንዴ? አዝነናል ብለህ መግለጫ ማውጣት ያቅታል? ስለ ልጆቻችን ሱባኤ እንይዛለን ብሎ ጾም ሱባኤ ማወጅ ያቅታል? ፍትሐት እናድርግለት ዓለም አቀፍ የሆነ የቤተ ክርስቲያን ሐዘን ቀን ይታወጅ ማለት ያቅታል? ምንድን ነው የሚከለክለው? ማንን ነው የምንፈራው? ገዳዩ ነው የሚፈራው? አሳዳጁ ነው የሚፈራው? እኛ እያስተማርን አይደል እንዴ? አትፍሩ የትፍሩወሙ ለለ ይቀትሉ ሥጋክሙ እያልን አይደል? ሥጋችሁን የሚገድሏችሁን አትፍሩ። መፍራት እስካለባችሁ ሥጋችሁንም ነፍሳችሁንም በአንድነት አድርጎ የሚገድለውን የሚያጠፋችሁን፣ ብትበድሉ ወደ ሲኦል የሚወረውራችሁን እግዚአብሔርን ነው መፍራት ብለን ካስተማርን በኋላ ምእመናን ጨክነው ማተባችንን አንበጥስም ብለው ስለ ማተባቸው ስለ ክርስትናቸው ሲሰዉ
ለነሱ እንዴት ማዘን ያቅተናል? ለቀሩት እንዴት ማበረታታት ያቅተናል? የጋራ የሆነ ጉዳይ ሊኖረን ይገባል። አሁንም ቢሆን መስተካከል ያለበት በሚዲያ ጥሩ ስራ እየተሰራ ነው። የሚዲያው ግን መሬት ላይ መውረድ መቻል አለበት። ሚዲያ ላይ የሚሰሩ ስራዎች የሆነ ሰዓት ላይ ተጽዕኖ ያሳድራሉ። የሆነ ሰዓት ላይ ለጊዜው መፍትሄ ሊያመጡ ይችላሉ። እኛ ግን አሁን የምንፈልገው ለጊዜያዊ የሆነ መፍትሄ አይደለም፣ ቋሚ የሆነ መፍትሄ 2 ዓመት 3 ዓመት አርፈን ወር 6 ወር 7 ወር አርፈን መልሰን የምንገደልባት ሀገር ልትኖረን አይገባም። እንዲህ ስላልን ፖለቲካ ነው ብላችሁ ልታስቡ የምትችሉ ሰዎች ጤነኞች አይደላችሁ። የእውነት ማለት ነው። ለምን እንገደላለን? ኦርቶዶክሳውያን ለምን ይገደላል? መብታችን ነው። የመኖር መብታችን ነው። የማምለክ መብታችን ነው የተነጠቀብን። የትም ቦታ ላይ ሂደን ማምለክ እንችላለን። የትም ቦታ ላይ ኑረን ማምለክ እንችላለን። ትላንት ቤተክርስቲያን ለዚች ሀገራችን ኢትዮጵያ ያላደረገችላት አንዳችም ነገር የለም። ቤተክርስቲያን ያላመጣችው ባህል የለም። ቤተክርስቲያን ያላስቀጠለችው ፊደል የለም። ቤተክርስቲያን ያላስቀጠለችው ታሪክ የለም። ቤተክርስቲያን ያላስቀጠለችው የሕክምና ዘርፍ የለም። ሕገ መንግስቱ ይታይ ከየት ነው የተወሰደ? ከፍታ ነገሥት የተወሰደ አይደል? ምንም እንኳን ሪፈረንስ የሆነ ነገር ባይጠቀስም ቀጥታ ቃል በቃል ያለው እሱ ነው። ስለዚህ እንዲህ አድርጋ ሀገርን የጠበቀች ሀገርን የገነባች ቤተክርስቲያን ሀገርን የጠበቀች ሀገርን የገነባች ምእመን ለምንድን ነው የምትገደለው? ለምን እንገደላለን? ለምን እንሰደዳለን ብለን ስንጠይቅ ፖለቲካ የምንናገር አድርጋችሁ የምታስቡ ሰዎች ጸሎት አድርጉ፣ ወደ እግዚአብሔር ተመለሱ። ፖለቲካ አይደለም እያወራን ያለ ነው። ስለ ቤተክርስቲያን ነው። ስለ አንድ ምእመን ነው። የአንድ ምእመን ሞት ለኔ ይገደኛል። ለአንድ ምእመን መሰደድ ለኔ ይገደኛል። 50 ሚሊዮን 60 ሚሊዮን ተብዬ የሚቆጠረው አንድ ምእመን ሲኖር ነው። 1 ሚሊዮን ብር 1 ሚሊዮን ነው ተብሎ ሊቆጠር የሚችለው 1 ብር ካለ ነው። 1 ብር ከጎደለ 999 ብር ተብሎ ነው ሊቆጠር የሚችለው። 1 ሚሊዮን የመባል እድል የለው። ስለዚህ አንድ ምእመን ካለ ቤተክርስቲያን ትኖራለች። ምእመናን ተሰብስበው ነው እንግዲህ ይሄን ያህል ቁጥር ተብሎ የሚነገረው። አስራቱን እንቀበላለን፣ አስተዋጽኦን አውጡ እንላለን። ቤተክርስቲያን ልናንስ ስንል የተከበራችሁ ልዑላኑ ክቡራኑ ትሁታኑ እያልን እናመሰግናቸዋለን፣ እናከብራቸዋለን። ለምንድን ነው ሲሞቱ የማናዝንላቸው? ለምንድን ነው ሲገደሉ የማናዝንላቸው? ለምንድን ነው ነገስ እንዳይገደሉ ቋሚ መፍትሄ የማናመጣላቸው? በዘመነ ሐዋርያት ቤተክርስቲያን ተሰዳለች። አዎ ተሰዳለች። በዘመነ ሐዋርያት ተሰዳለች። አዎ ተሰዳለች። ስትሰደድ መኖር አለባት። መከራ ስትቀበል መኖር አለባት። እስከ መቼ ድረስ? ዓለምን ታጸድቃለች፣ ዓለምን ታድናለች የተባለችው ቤተክርስቲያን መጥፋት አለባት? አንተ ሙሰት ሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት፣ በነቢያትና በሐዋርያት መሰረት ላይ ተመስርታችኋል። ነቢያት ፈሪዎች አይደሉም። ሐዋርያት ፈሪዎች አይደሉም። ለሃይማኖታቸው ለምእመናን ለልጆቻቸው ሲሉ መከራን የተቀበሉ ናቸው። በምንም የምንደበቅበት ጊዜ አይደለም። አሁን የማንም ምን ሁሉም ነገር ይታወቃል። ስለዚህ እባካችሁ አባቶቻችንም መምህራኑም በማህበራዊ ሚዲያ ላይ የሚሰሩ ሰዎችም የተስተካከለ ነገር ሊኖረን ይገባል። ቤተክርስቲያንን ከማዳን ስራ መሰራት ያለበት ቤተክርስቲያንን ከማዳን አንፃር፣ ምእመናንን ከመጠበቅ አንፃር፣ ለወደፊቱ ትክክለኛ መፍትሄ ከማምጣት አንፃር መሆን መቻል አለበት። በጥቅሉ ምን እያልኩ ነው? መሰረታዊ መፍትሄ ከሚባለው ላይ እንስራ። ምን እናድርግ? እናውራ፣ እንነጋገርበት። ይሄ ነው ቤተክርስቲያንን ሊያድናት የሚችለው። ካልሆነ ግን ትላንትም ቤተክርስቲያን ተበልታ መጣለች፣ ዛሬም እየተበላች ነው፣ ነገም ትበላለች። ትላንት ምእመናን ተገድለዋል፣ ዛሬም እየተገደሉ ነገም ይገደላሉ። ትላንት ከሆነ ቦታ ቤተክርስቲያን እየተጠቀለለች እየጸዳች እየመጣች ነው፣ ዛሬም እንዲሁ ነገም ትቀጥላለች። መብታችን የምናስከብርበትን ሁኔታ አባቶቻችን መፍትሄ ማምጣት መቻል አለባቸው። አባቶቻችን ብለን እንድንጠራ የሚያደርገው ለልጆቻችሁ ቦታ ሲኖራችሁ ነው። የተቸገረውን መርዳቱ መልካም ነው። የተራበውን ማብላቱ መልካም ነው። የታረዘውን ማልበሱ መልካም ነው። እንዳይሞት ማድረግ ደግሞ ከሱ በላይ ነው። እኛ አንሞት ነው እያልን ያለ ነው። ልጆቻችሁ እየሞትን ነው፣ እየተሰደድን ነው። እኔ በግሌ እንደራሴ አለሁ፣ እኛ አልሞትኩም አለሁ። የዛ የአርሲው ምእመን ሞት ግን የኔ ሞት ነው። የአርሲው ምእመን መሰደድ ግን የኔ መሰደድ ነው።
የአርሲው ምእመን መቸገር ግን የኔ መቸገር ነው። የአርሲው ሕፃን እግሩ መቆረጥ የኔ እግር መቆረጥ ነው። ቤተክርስቲያን የሚያሰኛት የህብረቱ ስለሆነ ማለት ነው። አንዱ ለአንዱ ማዘን ነው። ተሰቅለን ዝም ብለን ከሆነ ቦታ ላይ ቁጭ ብለን ስለሌላው ማናዝን ከሆነ መሾማችን ከጸሐፍት ፈሪሳዊ ለተለየ ነገር አያደርገው። አፈር እንዳይነካን ብቻ በቃ እንዲያው ጫማችን ልብሳችን ወሉልን የምንሄድ ከሆነ ቤተክርስቲያንን ትላንት በዚህ ልክ አላዳናትም። የተለየ መንገድ መፈለግ መቻል አለበት። ስልቱ መቀየር መቻል አለበት። እንዴት እናድርግ? ራሳችንን እንዴት እናስጠብቅ? ቤተክርስቲያን እንዴት እናቆያት? መታየት መቻል አለበት። እና በእውነቱ የቤተክርስቲያን መከራ ከትላንቱ ይልቅ ዛሬ እየበረታ የመጣ ነው። ግን ይሄን ደግሞ በጣም ጽኑ ነው እንድንል የሚያደርገው የአባቶች ዝምታ ነው። የአባቶች ምእመናንን አይዟችሁ አለ ማለት ነው። የአባቶች ምእመናንን አለመደገፍ ነው። አባቶች ምእመናንን በርቱ አለ ማለታቸው ነው። አይዟችሁ አለ ማለታቸው ነው። መግለጫም እኮ ስራ ይሰራል። በርቱ ማለትም እኮ ስራ ይሰራል። ለምን እንዲሁ ዝም ብለህ በቃ ቁጭ ብለህ ወይ ቤትን ዘግተህ ማልቀስ ብቻውን ትርጉም የለውም። ስለዚህ የራስ የሆነውን ነገር ለመጠበቅ የግድ መፍጨርጨር ያስፈልጋል። እና ቤተክርስቲያንን እንጠብቅ። በስተመጨረሻ ማለት የምፈልገው ምንድነው? በማህበራዊ ሚዲያ ላይ የምትሰሩ እህቶችም ወንድሞችም እባካችሁ አጀንዳ ለማስቀየስ የሚመጡ ጉዳዮችን አትቀበሉ። እኛ ብዙ ጊዜ ላይ መጨን ይችላል። ወደ ሚዲያ ቪዲዮ ሰርቶ እንደዚህ ወደ ሚዲያ ለመምጣቱ ያን ያክል ላይ መጭ ይችላል። ግን እዚህ ሚዲያ ላይ ቀንም ሌትም የምትሰሩ እህቶችና ወንድሞች በጣም ጥንቃቄ ማድረግ አለባችሁ። በየጊዜው የሚመጡ አጀንዳዎችን አትቀበሉ። በየጊዜው የሚመጡ በተለይ እርስ በርሳችን እንድንናቆር፣ እርስ በርሳችን እንድንነኳኮር፣ እርስ በርሳችን እንድንደባደብ፣ እርስ በርሳችን እንድንሰዳደብ የሚያደርጉ ነገሮች ሲመጡ አለመቀበል ነው የሚሻለው። አለመቀበል ነው። እያየሁ ነበረ 3-4 ጉዳዮች ተነስተው የሆነ ቡድን የሆነ ቦታ ላይ ተሰብስቦ በኮሜንትም በምንም ሲተዛጠዝ ይውላል። ግን ይሄ ነው ወይ ሊጠቅማት የሚችለው? አይደለም። ጥፋት ያጠፋውን እንደ ጥፋተኛው ተስተካከል ማለት ያስፈልጋል። እውነት ነው። ነገር ግን ያንን ደግሞ እንደ ትልቅ አጀንዳ አድርገን እሱ ጋር ስንሯሯጥ ዋናው አጀንዳ ይረሳል። የምእመናን ሞት ነገም ይቀጥላል፣ ነገ ወዲያም ይቀጥላል። ይሄ ትንቢት አይደለም፣ የሚታይ ነገር ስለሆነ ነው። ለ10 ዓመት ለ20 ዓመት አይተን የመጣ ነው ጉዳይ ስለሆነ ነው። ስለዚህ አዳዲስ አጀንዳዎች ሲመጡ አደራችሁን እንደ በየጊዜው ዝም ብለው ከላይ የመጣም ወደ ታች ከታች የመጣም ወደ ላይ የሚነዳን መሆን የለብንም። በየጊዜው አጀንዳዎች ሲፈጠሩ አጀንዳዎችን መቀበል የለብንም ለማለት ፈልጌ ነው። እንበርታ፣ እንጠንክር። ወንድሞቻችንን እህቶቻችንን ያረፉትን ነፍሳቸውን በአጸደ ገነት ያኑርልን፣ ከቅዱሳን ሰማዕታቱ ጋር ይደምርልን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብ አሜን።